ካንተ የሚፈሰው ደም ምድርን ይሰነጥቃታል ብሎ ነበርና ደሙ ጠብ ሲልበት አለቱ መሸከም አጥቅቶት ተሰነጠቀ። ክርስቶስ የአለቱ ጌታ መሆኑን ገለጠ። ከዚያሳ ቤተ መቅደሱ የኛ ነው፣ ከቤተ መቅደሳችን ውጣልን ብለውት ነበረ። የቤተ መቅደሱ ጌታ ማን ነው የሚለውን ለመግለጽ ቤተ መቅደስን መጋረጃውን ከሁለት ሰንጥቆ ጌትነቱን የማነከ እግዚኦ ተሰባህ በኃይል የምድር ጌታ መሆኑን በደሙ አለትን ሰነጠቀው። ደም አለት ሲሰነጥቅ ታውቃላችሁ፣ መዶሻም አይሰነጥቅ እንኳን ደም። የክርስቶስ ግን ደሙ ጉልበት አለውና አለቱን ሰነጠቀው። የማይቻለውን የሚችል ነው የክርስቶስ ደም፣ ተራ ደም አይደለም። እንደ አቤል ደም ወንድሙን የሚከስ እንደ ኢሳይያስ በከንቱ የፈሰሰ እንደ ዘካርያስ በቤተ መቅደስ ፈሶ የሚቀር ደም አይደለም። የኢየሱስ ክርስቶስ ደም ሰማይን የሚገዛ አለት የሚሰነጥቅ ደም ነው። አለቱን ሰነጠቀው። የቤተ መቅደስ መጋረጃ ሁሉ ባለበት ሆኖ ቀደደው። መቃብራት ሁሉ ተከፈቱ። ሁሉም በኢየሩሳሌም የነበሩ መቃብሮች በሙሉ ተከፈቱ። 500 ሙታን ከኢየሱስ ክርስቶስ መስቀል ስር እንዳሸን ፈልተው ተነሱ። ከ500 በላይ ከ600 ዝቅ ያሉ ናቸው ይላሉ አባቶቻችን። እነዚህ ሙታን እውነት ለመሆናቸው ቅዱስ ጳውሎስ በሚያስተምርበት ጊዜ ሁሉ አብረው ነበሩ። ይኸው እስከ ዛሬ ድረስ ከመስቀሉ ስር የተነሱ ሙታን ከኛ ጋር አሉ ብሎ አንደኛ ቆሮንቶስ ምዕራፍ 15 ላይ ተናግረዋል። መጨረሻስ ምን አደረገ ደግሞ? ሙታንን አነሳቸው። መቃብራትን ከፈተ። ሙታን ተነሱ። የቤተ መቅደስ መጋረጃ ከሁለት ተቀደደ። በቀኙ ይሄን ሁሉ ታምራት ካደረገ በኋላ ምን አደረገ መሰላችሁ? በቀኙ የተሰቀለውን ወንበዴ አይዞህ ዛሬ ከኔ ጋር ገነት ትኖራለህ አለው። እንዴ ወንበዴ ቢሆን ኑሮ ክርስቶስ ለሰው ገነት ይሰጣል እንዴ? የገነት ጌታ ነው ማለት ነው። የትኛው ነቢይ ነው ገነትን የሰጠ? ኢሳይያስ ነው? ክርስቶስ ተራ ነቢይ ነው የሚሉ ልቡናቸው የታወሩ ብዙዎች አሉ። ክርስቶስ እንደ አንድ ነቢይ ነው የሚሉ። አንድ ነቢይ ገነት ሲሰጥ አይተሃል? ኢሳይያስ ነው? አብርሃም ነው? ይስሐቅ ነው? ያዕቆብ ነው? ሙሴ ነው? ዳዊት ነው? የትኛው ነቢይ ነው ገነት ዛሬ ግባ የማለት ስልጣን ያለው? የገነት ጌታዋ ነው ለካ መስቀል ላይ የዋለው። ስለዚህ ክርስቶስ እየሞተ የገነት ጌታ ነው። እንካ 5000 ዘመን የተዘጋ ገነትን ከፍተህ ግባ አለው። ኦሪት ዘፍጥረት ምዕራፍ 3 ላይ እንደተቀመጠ ወአዘዞሙ እግዚአብሔር ለሱራፌል ወለኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትማየጥ ከመ ይቀው ፍናው ዕፀ ሕይወት። የገነትን የዕፀ ሕይወትን መንገድ እንዲጠብቁ እግዚአብሔር ሰይፍ የያዙ ምኖችን አዟቸው ነበረ፣ መላእክትን አዟቸው ነበረ። እነዚያን ጠባቂዎች ዘግተዋት 5000 ዘመን የነበረችውን ክርስቶስ የገነት ባለቤት ለመሆኑ ሂድና ዛሬ ግባ ብሎ ፈያታዊ ዜማንን ሰደደው። ክርስቶስ ዛሬ 5 ነገር ባጭሩ አደረገልን። የመጀመሪያው እርቅን ፈጸመልን። ሊበዛም ይችላል። እርቅን ፈጸመልን። ወመጻ ክርስቶስ አራቂ ማእከለ እግዚአብሔር ወሰብ መለኮት ዘአቡሁ ወትስብእት ዘእንቲአነ። መለኮት የአባቱ ገንዘብ ነው፣ ትስብእት ደግሞ የኛ ገንዘብ ነው። ክርስቶስ አምላክነትንም ሰውነትን በተዋሕዶ አንድ አድርጎ ይዞ ከሰውና ከእግዚአብሔር ጋር የሚያስታርቅ እውነተኛው መካከለኛ ኢየሱስ ክርስቶስ መጣ አለ። መካከለኛ ማለት መለኮት ዘአቡሁ ወትስብእት እንቲአነ ማለት ነው። መለኮት የአባቱ ገንዘብ ነው፣ ትስብእት ደግሞ የኛ ገንዘብ ነው። ክርስቶስ መካከለኛ ነው ማለት እንደ አባቱ ጌታ ሆኖ ይታረቃል፣ እንደኛ ሊቀ ካህናት ሆኖ ደግሞ ያስታርቃል። በደሙ ደግሞ መታረቂያ ነው። በሊቀ ካህናትነቱ አስታራቂ ነው፣ በንጉስነቱ ደግሞ ታራቂ ነው። ስለዚህ ክርስቶስ መታረቂያም አስታራቂም ታራቂም ሆኗል። ዛሬ በዕለተ ዓርብ የሚያስታርቀው ሊቀ ካህናት እሱ፣ የምንታረቅበት የእሱ ደም የሚታረቀን እሱ ራሱ ከአባቱ ጋር በገዛ ደሙ አጠበን። የሰው ደም እድፍ ይሆናል እንጂ አያነጻም። ወባካለ ህላዊሁ ገብረ በዛ ያነጽ ኃጣዊነ ወነበረ በየማነ በይሁዘ በሰማያት ፊልጵስዩስ ምዕራፍ 1 ቁጥር 3 ላይ እሱ በገዛ አካሉ ኃጢአታችንን አነጻ ይላል። ኃጢአታችንን በራሱ አነጻ። በራሱ ምንድነው ቅዱስ ጳውሎስ በራሱ የሚለው? በብሉይ ኪዳን ሊቀ ካህናቱ በግ ያቀርባል፣ ንጽህናውን እግዚአብሔር ይሰጣል። ሊቀ ካህናቱ በግ ያቀርባል፣ ንጽህናውን እግዚአብሔር ይሰጣል። ያማፋዊ ነው። ክርስቶስ ግን መንጽሔ እርሱ ራሱ የሚያነጻው እሱ፣ የምንነጻበት መንጫውም እሱ። ከዚያሳ ደግሞ መልሶ አብሮ ከአባቱ ጋር የሚታረቀን ራሱ ነው።
ክርስቶስ ይህንን ሁሉ ያደረገልን ነው። ስለዚህ ዛሬ ምን አደረገ ስትሉ ከአባቱ ጋር ከመንፈስ ቅዱስ ጋር ከራሱ ጋር አስታረቀን፣ ከመላእክት ጋር አስታረቀን።